ጤና ይስጥልን መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። በቅድሚያም የምንመለከተው ኢትዮጵያ ከብሪክስ ኒው ዲቨሎፕመንት ባንክ 2945 አክሲዮኖች ለመግዛት ማሰቧ ተሰማ። የአንዱ አክሲዮን ዋጋ $100,000 እንደሚሆን የሚኒስትሮች ምክር ቤት ለሕዝብ ተወካዮች ምክር ቤት ከመራው የባንኩ የአባልነት ረቂቅ አዋጅ ላይ መመልከቱን ጠቅሶ የዘገበው ሪፖርተር ነው። አገሪቱ ከአክሲዮን ድርሻዋ 20% ክፍያ ወዲያውኑ መክፈል የሚጠበቅባት ሲሆን ቀሪውን በ13 ዓመታት ከመንፈቅ ውስጥ በ14 ዙር የመክፈል ግዴታ እንደሚኖርባት ዘገባው ጠቅሷል። ኢትዮጵያ የባንኩ አባል ከሆነች ባንኩ በአገሪቱ ውስጥ የንብረት ባለቤት የመሆንና ከታክስ ነፃ የመሆን መብት ይኖረዋል። ኡጋንዳ በአህጉራዊው ነፃ የንግድ ቀጠና ስምምነት ማዕቀፍ ስር ለመጀመሪያ ጊዜ የተቀነባበረ የስጋ ምርቷን ወደ ኢትዮጵያ ላከች። የኡጋንዳ ስጋ ላኪዎች የተቀነባበረ የስጋ ምርት ወደ ኢትዮጵያ የላኩት ኢትዮጵያ ውስጥ ከሚገኘው ዳይመንድ ሆቴል ጋር በገቡት ስምምነት መሰረት ነው። በዚሁ ስምምነት መሰረት የኡጋንዳ ስጋ ላኪ ኩባንያ በወር 20 ቶን የተቀነባበረ ስጋ ወደ ኢትዮጵያ እንደሚልክ የሀገሪቱ የዜና ምንጮች ዘግበዋል። የኡጋንዳ ባለስልጣናት የሀገሪቱ የተቀነባበረ የስጋ ምርቷን ለኢትዮጵያ መላክ መጀመሯ ለወጪ ንግዷ ትልቅ መርታ እንደሆነ መናገራቸውን ዘገባዎቹ ጠቅሰዋል። ኢትዮጵያ በቀጣናው ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀመጠች። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል ለተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል 3ኛዋ ሀገር መሆኗ ታውቋል። የቀጣናውን የቅጥር ገቢ ግብር ወይም ፔይ ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35% አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40% ከምትከፍለው ኡጋንዳ እንዲሁም 35% የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያን በ3ኛ ደረጃ ላይ ያስቀምጧታል። እንደ ቅዳሜ ገበያ ሚዲያ ዘገባ ይህ ደረጃ የመጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን ኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓል ነው ያለው። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ነው። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነፃ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛው የስራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፏል። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆች እና ባለሙያዎች በፍጥነት ወደ ከፍተኛው 35% የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩ ጎረቤቶቹ ታንዛኒያ እና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30% የወሰኑ ሲሆን ደቡብ ሱዳን ደግሞ በ15% ዝቅተኛ ታክስ በቀጣናው የመጨረሻውን ደረጃ ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጣናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ ይገኛል ተብሏል። በኢትዮጵያና በኬንያ ድንበር የሚደረግ ንግድ በወርሃዊ የገንዘብ መጠን ተገደበ። የንግድና ቀጣናዊ ትስስር ሚኒስቴር በኢትዮጵያና በኬንያ ድንበር የሚከናወነውን የንግድ ልውውጥ ሕጋዊ ለማድረግ እና ለማስተካከል የሚያስችል አዲስ መመሪያ ተግባራዊ ማድረጉን አስታውቋል። የኢትዮጵያና የኬንያ የጠረፍ ንግድ መመሪያ 1144/2018 በድንበር አካባቢ የሚኖሩ ማህበረሰቦች መሰረታዊ የፍጆታ ዕቃዎችን በህጋዊ መንገድ እንዲያገኙ ለማስቻልና ከሀገሪቱ ዋና የንግድ ማዕከላት ርቀው ለሚኖሩ ነዋሪዎች የሚፈጠረውን የምርት እጥረት ለመቅረፍ ያለመ ነው። ሚኒስቴሩ እንደገለጸው የመመሪያው ዋና ትኩረት አነስተኛ የድንበር ንግድን ማደራጀት እና መደበኛ ያልሆነውን የንግድ እንቅስቃሴ ወደ ህጋዊ ስርዓት ማስገባት እንደሆነ አብራርቷል።
በዚህም መሰረት አዲስ የገንዘብና የጉዞ ገደቦች ተቀምጠዋል። አንደኛው ነጋዴው በወር የሚገበያያቸው ዕቃዎች ጠቅላላ ዋጋ ከ1000 የአሜሪካ ዶላር ወይም 155,000 ብር መብለጥ እንደሌለበት ሲሆን፣ ሁለተኛው ደግሞ ብቁ የሆኑ ነጋዴዎች በወር ከፍተኛው 4 ጊዜ ብቻ የድንበር ተሻጋሪ ንግድ ማካሄድ እንደሚችሉ የሚደነግግ ነው። የድንበር አካባቢ ተብሎ የተወሰነውም ከኢትዮጵያ በኩል 50 ኪሎ ሜትር እና ከኬንያ በኩል 100 ኪሎ ሜትር ርቀት ባለው ዞን ውስጥ የሚኖሩ ነዋሪዎችን ነው። ለዚህ ፕሮግራም ብቁ ለመሆን ነጋዴዎች በተጠቀሰው የድንበር አካባቢ በቋሚነት የሚኖሩ የኢትዮጵያ ዜጎች መሆንና በአካባቢው አስተዳደር አካላት መመረጥ ይጠበቅባቸዋል። ከ5 ቀናት በፊት የጸደቀው መመሪያው ለንግድ እንቅስቃሴ የሚፈቀዱ 50 አይነት የዕቃ አይነቶች እንዳሉት በዝርዝር አስቀምጧል። ከነዚህም መካከል ግብርና ምርቶች፣ ከብቶች፣ ጨርቃጨርቅና የቤት ውስጥ ንጽህና መጠበቂያዎች ይገኙበታል። የዜናው ምንጭ ካፒታል ጋዜጣ ነው። መንግስት አዲስ ብሔራዊ የቡና ፓኬጅ ይፋ አደረገ። የኢትዮጵያ የወቅቱ የቡና ምርታማነት በሄክታር 10 ኩንታል መሆኑን የገለጠው የቡናና ሻይ ባለስልጣን በ5 ዓመታት ውስጥ ምርቱን በሄክታር ወደ 21 ኩንታል ለማሳደግ መታሰቡን ጠቅሷል። በአሁኑ ወቅት ትላልቅ ባለሀብቶች በሀገሪቱ ውስጥ በሄክታር እስከ 50 ኩንታል እንዲሁም ሞዴል አርሶ አደሮች እስከ 20 ኩንታል እያመረቱ መሆኑን ባለስልጣኑ ገልጧል። በፓኬጁ መሰረት በአሁኑ ወቅት ከውጭ ቡና ንግድ የሚገኘው 3 ቢሊዮን ዶላር ገቢ በ5 ዓመታት ውስጥ ወደ 6 ሚሊዮን ዶላር ለማሳደግ አቅዳለች። ፓኬጁ ዘርፉን ወደ አራተኛው የኢንዱስትሪ አብዮት እንደሚያስገባው ባለስልጣኑ የገለጠ ሲሆን፣ አገሪቱ በአውሮፓ ህብረት የአረንጓዴ ልማትና የደን ጭፍጨፋ የቁጥጥር ህግ የሚጠበቁባትን ጥብቅ መስፈርቶች በቀላሉ ለማሟላት እንደሚያስችላትም ጠቅሷል።